ዛሬ የምናየው ንግግራችንን በድብቅ ስለሚያበላሹ 7 ስህተቶች ነው። እነዚህ ስህተቶች ብዙ ሰዎች ስለማያውቃቸው ይሳሳታቸዋል። ስራ ቦታ ላይ፣ ኢንተርቪው ላይ፣ ፕሬዘንቴሽን ላይ፣ የተለያዩ ቦታዎች ላይ ንግግር ስናደርግ እነዚህ ስህተቶች ስላልነቃንባቸው ያለንን ዕውቀት አቅም እንዳንጠቀምና መድረስ ካለብን ቦታ ዝቅ እንድንል የሚያደርጉ ስህተቶች ናቸው። ራሳችሁን ለመቀየር ቆርጣችሁ የተነሳችሁ ሰዎች ይህንን ቪዲዮ እስከ መጨረሻው ማየት አለባችሁ። ቀጥታ ወደ ቪዲዮ እንሄድ። የማናስተውለው የመጀመሪያው ስህተታችን ንግግራችንን አጣጥሎ መጀመር ነው። እስኪ ራሳችሁን ታዘቡ። ገና ስትጀምሩ እንደው ሐሳቤ ከጠቀመ ብዬ ነው፣ ትንሽዬ ሐሳብ ናት ያለችኝ፣ ትንሽ ደቂቃ ነው የምፈጀው እያላችሁ ንግግራችሁን ራሳችሁ አጣጥላችሁ ትጀምራላችሁ። ይሄንን በደንብ ግልጽ እንዲያደርግላችሁ 2 አይነት ምሳሌ ላሳያችሁ። እኔ ገና ይሄንን ቪዲዮ ስጀምር ሰላም፣ ስሜ ቤተልሔም ወዳጆ ይባላል፣ ሶሺዮሎጂስት ነኝ፣ እንዲሁም ደግሞ ትሬነር ነኝ። እዚህ ቪዲዮ ላይ 7 ስህተቶችን እነግራችኋለሁ። ንግግራችንን በድብቅ ስለሚያበላሹ 7 ስህተቶችን እንደው ከጠቀማችሁ ይህንን ቪዲዮ እስከ መጨረሻ ይዩት። ጥሩ ሀሳቦችን ይዤላችሁ መጥቻለሁ ብዬ አስባለሁ። እያልኩኝ ባውራ ይህንን ቪዲዮ ማን ነው እስከ መጨረሻው የሚያዩ? ግን ደግሞ ገና መግቢያ ላይ ስሜ ቤተልሔም ወዳጆ ይባላል፣ ሶሺዮሎጂስት ነኝ፣ እንዲሁም ደግሞ ትሬነር ነኝ። እዚህ ትሬኒንግ ኢንዱስትሪ ላይ ለ4 ዓመት ሰርቻለሁ። ፐብሊክ ስፒኪንግ እና ኮሚኒኬሽን ትሬኒንግ 11 ዙር ሰጥቻለሁ። በዚህ ዙር ውስጥ ከ300 በላይ ሰዎችን ተሳትፈውበታል። ንግግራቸውን የተሻለ ደረጃ እንዲያደርሱ ማድረግ ችያለሁ። እንዲሁም ደግሞ ፕራይቬት ክላሶችን እና የካምፓኒ ትሬኒንጎችን ሰጣለሁ። ስለዚህ ዛሬ የምነግራችሁ ንግግራችንን የሚያበላሹ 7 ስህተቶች ፕራክቲካሊ ለውጥ ሲያመጡ ያየኋቸውን ቲፖች ስለሆነ ይሄንን ቪዲዮ እስከ መጨረሻ ማየታችሁ እርግጠኛ ሁኑ። አያችሁ፣ የኔ እርግጠኝነት ራሱ ይሄንን ቪዲዮ እንድትተማመኑበት፣ የማነሳቸውን ሀሳቦች ጥሩ እንደሆኑ እንድትተማመኑ ያደርጋል። የመጀመሪያው ግን ራሴን አጣጥዬ እንደው ከጠቀመ ምናምን ብዬ የሚጀምርበት ቪዲዮ ግን እናንተ ራሱ ንግግሬን እንድትሰሙት አይጋብዛችሁም። ስለዚህ የመጀመሪያው ስህተታችሁ ንግግራችሁን አጣጥሎ መጀመር ነው። ወደ ሁለተኛው ሀሳብ እንሄዳለን። ሁለተኛው ስህተታችን ደግሞ ለንግግር የተመረጡ ባህሪያቶች አሉ ብለን ማሰብ ነው። እናንተ ጥሩ ተናጋሪ የምትሉት ምን አይነት ተናጋሪ ነው? እስቲ ኮሜንት ላይ አስቀምጡልኝ። አብዛኛው ሰው ጮክ ብሎ የሚናገር ኢነርጂ ያለው ብሎ ነው አይደል የሚገልጸው። ጥሩ ተናጋሪ ማለት በጣም ጮክ ብሎ መናገር የሚችል ሰው ነው ተብሎ ይታሰባል። እውነታው ግን ጎበዝ ተናጋሪ ማለት እንደ ቦታው መናገር የሚችል ሰው ነው። ለምሳሌ ትልቅ ስቴጅ ላይ ከሆነ ንግግር የማደርገው ጮክ ማለት ሊጠበቅብኝ ይችላል፣ ምክንያቱም ትልቅ ስቴጅ ነው፣ ብዙ ኦዲየንስ አለ። ግን ደግሞ የቢዝነስ ሚቲንግ ማድረግ ከሆነ ከዛ እነዛ ሰዎች ትልልቅ ሰዎች ከሆኑ በእድሜ ገፋ ያሉ ሰዎች ከሆኑ ምን ይፈልጋሉ? እርጋታ ይፈልጋሉ፣ ብዙም ጩኸት አይፈልጉም። ስለዚህ እዛ ቦታ ሲሄድ ደግሞ ረጋ ብዬ ማውራት አለብኝ። ስለዚህ አንድ ሰው ጥሩ ተናጋሪ የሚባለው እንደ ቦታው መሆን ሲችል ነው። ጮክ ማለት ሲኖርበት በደንብ ተለማምዶ ጮክ ማለት ሲችል፣ ከዛ ደግሞ ረጋ ብሎ ረጋ ባለ ኢነርጂ ማውራት ሲኖርበት ደግሞ ረጋ ባለ ኢነርጂ ማውራት ሲችል። ለምሳሌ ስቶሪዎችን ብንወስድ ስቶሪ የሚናገር ሰው ስለ ሀዘን እያወራ እንደው እኮ የሆነ ሀዘን ተፈጥሮ ምናምን እያለ በዚህ ኢነርጂ ማውራት የለበትም። ሀዘን ከሆነ በሀዘን ኢሞሽን እና ቶን ማውራት መቻል አለበት። ስለዚህ ልክ እንደዚህ እንደ ቦታው መለማመድ የሚችልና እንደ ቦታው ማቅረብ የሚችል ነው። ታዲያ አብዛኞቻችን ተፈጥሮ ነው ብለን ስለምናስብ ምንም አንለማመድም። ማድረግ ያለባችሁ ግን እንደ ቦታው መለማመድ ጀምሩ። የእናንተ ተፈጥሮ ረጋ ማለት ከሆነ ብዙም ጮክ ብላችሁ ማታወሩ ከሆነ አሁን ደግሞ ንግግር የምታደርጉበት ቦታ ጮክ እንድትሉ የሚፈልግ ከሆነ ጮክ ብሎ ማውራትን የበለጠ ፕራክቲስ ማድረግ። ታዲያ እናንተ በተፈጥሮ ደግሞ ጮክ ብላችሁ የምታወሩ ሰዎች ከሆናችሁና መናገር ያለባችሁ ቦታ ግን እርጋታ የሚፈልግ ከሆነ ደግሞ ረጋ ብሎ ማውራትን መለማመድ ነው እንጂ ምንም አይነት ተፈጥሮ የሚባል ነገር ፐብሊክ ስፒኪንግ ላይ የለም። ወደ 3ኛው ሀሳባችን እንሄዳለን። 3ኛው ደግሞ ሁልጊዜ የሚገርም ንግግር ካላደረግኩኝ ንግግር አላደርግም የሚለው አስተሳሰብ ነው። ብዙዎቻችን እንደዚህ የምናስበው አይመስለንም፣ ግን ዲፕ ኢንሳይድ እንደዚህ ነው የምናስበው። ለምን? ንግግር ለማድረግ ልክ ስንነሳ ሀሳባችን ኖርማል ሆኖ ከተሰማን ይሄን ሀሳብ እስከምሰጥ ቢቀር ይሻላል። የሆነ ፐርፌክት የሆነ የሚገርም ሰዎች ከተናገርን በኋላ ዋው የሚሉበትን ንግግር ሁሌ ለመናገር እንሞክራለን። እንደዛ ደግሞ ሊሆን አይችልም። እንደ አንድ ፐብሊክ ስፒከር ንግግራችን አንዳንድ ጊዜ ሰዎችን አሃ የሚያስብላቸውን የሚገርም ንግግር እንናገራለን። አንዳንድ ጊዜ ደግሞ ኖርማል ነገሮችን ልንናገር እንችላለን። ማስተዋል ያለባችሁ ነገር እናንተ ኖርማል ያላችሁት ነገር አንዳንድ ጊዜ ሰዎች የማያውቁት ነገር ሊሆን ይችላል። ስለዚህ የእናንተ ሀሳብ ለነዛ ሰዎች ያስፈልጋል። ኖርማል ስለሆነ ብቻ ንግግራችሁ ወይም ያን ያህል የሚገርም የሚደንቅ አይነት ነገር ስላልሆነ ንግግራችሁ ጥሩ አይደለም ማለት አይደለም። ሌላው ደግሞ እናንተ ምናልባት አእምሯችሁ ውስጥ ይሆናል ይሄ እኮ ኖርማል ነው ንግግር ያን ያህል ሰው እንዴት አያውቀውም ብላችሁ አስባችሁ፣ ግን ደግሞ የእናንተ ሀሳብ በጣም አስፈላጊ ሊሆን ይችላል። ለምሳሌ አንዳንድ ጊዜ ሶሻል ሚዲያ ላይ የሚለቀቁ ቱቶሪያሎችን አይታችሁ ከሆነ ሰው እንዴት ይሄን አያውቅም? ለምሳሌ ፎሎ አድርጉ ከሆነ ፎሎ ለማድረግ የፕላስ ምልክቱን ተጫኑ ምናምን ሲባል እንዴት ሰው ፎሎ ማድረግ አያውቅም የሚል አንዳንድ ሰው ይኖራል።
አንዳንድ ሰው ደግሞ አያውቅም ኮመንት ላይ ገብቶ ዊ ቴንክ ዩ በጣም ሊል ይችላል። ስለዚህ የእናንተ ንግግር ኖርማል ቢሆንም ለብዙ ሰዎች ሊጠቅም ይችላል። ሁሌ ደግሞ የሚገርም ንግግር ለማድረግ አትሞክሩ። ንግግራችሁ የሚታረም ስህተት ከተሳሳታችሁ ደግሞ ሰዎች እንዲያርሟችሁ ፍቃደኛ ሁኑ። በእርግጠኝነት ይሄንን ማድረግ ከጀመራችሁ ብዙ ቦታዎች ላይ ንግግር ታደርጋላችሁ። እውቀታችሁን አቅማችሁን በማሳየት የምትፈልጉት ደረጃ ላይ መድረስ ትችላላችሁ። እስካሁን ድረስ ይሄንን ፔጅ ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። የደውል ምልክቱን ደግሞ ብትጫኑ ቪዲዮ ስለቅ ሁልጊዜ ይደርሳችኋል። አመሰግናለሁ ሰብስክራይብ ስለምታደርጉኝ። ወደ አራተኛው ሐሳብ እንሄዳለን። አራተኛው ደግሞ ሁልጊዜ ደካማ ጎን ላይ ትኩረት ማድረግ። ልክ ንግግር ካደረጋችሁ በኋላ አሁን ይሄ ሐሳብ መሆኑ ነው ኮንተንቴ ሲያስጠላ እንደዚህ ባደርገው ኖሮ እንደዚህ ባላልኩ ኖሮ እያለን ንግግራችንን ትኩረት የምናደርገው ደካማ ጎኑ ላይ ነው። ታዲያ ትኩረታችን ያለበት ደግሞ ዴፊኒትሊ ኢነርጂያችንም ወደዛ ነው የሚሆነው። ሰው እኔ አልችልም፣ እኔ ንግግር ላይ ጥሩ አይደለሁም፣ ከዛ ነገ ለመናገር ስትሞክሩ እንዲያስጠላችሁ ያደርጋችኋል። ምክንያቱም ትኩረታችሁ ምን ላይ ነው? አለመቻል ላይ ስለሆነ። ለምሳሌ ይህንን ቪዲዮ እያያችሁ በእርግጠኝነት እዛ ጋር ያለውን መጽሐፍ ብዙም ትኩረት ያደረጋችሁበት አይመስለኝም። ከዚህ በኋላ ይሄንን መጽሐፍ እንዳታዩ፣ ከኋላ ያለውን መጽሐፍ እንዳታዩ እሺ ብላችሁ ዴፊኒትሊ ከዚህ በኋላ ያን መጽሐፍ እያያችሁ ነው እስከትረሱ ድረስ ትኩረታችሁ የሚሆነው መጽሐፉ ላይ ነው። ልክ እንደዛም ደካማ ጎናችሁ ላይ ብቻ ትኩረት የምታደርጉ ከሆነ ሁሌ ንግግር ስታደርጉ ንግግራችሁ መቼም አይጥማችሁም። ከዛ ደግሞ ጭራሽ ንግግር ማድረግ ታቆማላችሁ። ለምን? ሁሌ ጥሩ ስሜት ስለማይሰማችሁ አእምሯችሁ ምን ብሎ ያስባል? እኔ ንግግር ከተናገርኩኝ እወቀሳለሁ ብሎ ያስባል። የሚወቀስበትን ነገር ደግሞ አእምሯችሁ ማድረግ ስለማይፈልግ አቮይድ ያደርጋል። አእምሯችን ደግሞ በጣም መጥፎ ፓርቱ አቮይድ ሲያደርግ እጃችንን በማላብ ልባችን በመምታት የተለያዩ ስሜቶችን ነው እንጂ የሚሰጠን ትላንት እኮ እንዲህ ስላልክ ከዚህ በኋላ ንግግር ስታደርግ እጎዳሃለሁ፣ ጸጥ እንድትል አደርጋለሁ ምናምን ብሎ አያብራራልንም። ስለዚህ ከዛሬዋ ዕለት ጀምሮ ይሄንን ቪዲዮ ካያችሁበት ሰዓት ጀምሮ ጠንካራ ጎናችሁ ላይ ትኩረት ማድረግ ጀምሩ። ልክ ንግግር ካደረጋችሁ በኋላ ለምሳሌ እስከዛሬ ተናግራችሁ የማታውቁ ሰዎች ከሆናችሁ ልክ ዛሬ ንግግር ስታደርጉ ወይኔ ኮንተንቴ ወይኔ እንትኔ ከማለት ይልቅ እንዴ እስከዛሬ ተናግሬ አላውቅም ዛሬ ተናገርኩኝ፣ ኦኬ ፕሮግረስ አለኝ ብላችሁ ለራሳችሁ ጠንካራ ጎናችሁን የምታዩ ሰዎች መሆን አለባችሁ። ደግሞ በእርግጠኝነት ብዙዎቻችሁ ብዙ ጠንካራ ጎን እንደሚኖራችሁ አልጠራጠርም። በነገራችን ላይ ፐብሊክ ስፒኪንግ እና ኮሚኒኬሽናችሁን ይበልጥ ማሳደግ የምትፈልጉ ከሆነ ትሬኒንግ ስላለ እዛ ላይ መመዝገብ ትችላላችሁ። የትሬኒንግ ኢንፎርሜሽን የምትጠይቁበትን ቴሌግራም ዩዘር ኔም ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። ወደ አምስተኛው ሐሳባችን እንሄዳለን። አምስተኛው ደግሞ ልምዳችንና ከራሳችን የምንጠብቀው ነገር ልዩነት ነው። እኔ ጋር አንድ ፕራይቬት ክላስ ልትወስድ የመጣች ልጅ ነበረች እና እኔ ጋር የመጣችበት ዋና ምክንያቷ 15 ዓመት አንድ ድርጅት ላይ በትልቅ ፖዚሽን እዛ ካምፓኒ ላይ ሊደረስበት የሚችለውን ትልቅ ፖዚሽን ላይ ያለች ሰው ነበረች። ከዛ በሆነ አጋጣሚ በፐርሰናል ኢሹ ከስራ ትወጣና ቤት 1-2 ዓመት ትቀመጣለች። ከዛ በኋላ ተመልሳ ልክ ኢንተርቪው ስታደርግ ኢንተርቪው ፌል ታደርጋለች እና እኔ ጋር መታይ መጀመሪያ ያለችኝ በሷ አባባል ልበላችሁ እኔ ይሄን ሁላ ዓመት እዚህ ትልቅ ፖዚሽን ላይ እየሰራው እንዴት ራሴን ማስተዋወቅ ይከብደኛል፣ እንዴት ኢንተርቪው ይከብደኛል፣ እኔ አረባም በቃ እኔ ምንም ንግግር አልችልም እና ለዛ ነው አንቺ ጋር የመጣሁት እባክሽ ቤቴ እርጅኝ ብላ ነው የመጣችሁ። ታዲያ እች ልጅ በጣም የተሳሳታችሁ ነገር ያላት ኤክስፒሪየንስ የማኔጅመንት ኤክስፒሪየንስ ነው። ያደረገችው ግን ኢንተርቪው ነው። ከዛ ደግሞ አንድ ጥያቄ ጠየቅኳት። እስኪ እዚህ ካምፓኒ ላይ ከመግባትሽ በፊት ስንት ካምፓኒ ሰርተሻል? ስንት ኢንተርቪው አድርገሻል ስላት አይ እኔ እዚህ ካምፓኒ ላይ ገና ለመጀመሪያ ጊዜ ስገባ ኮል ሴንተር ሆኜ ነው የገባሁት እና ያን ያህል ኢንተርቪው አላደረጉኝም። በሪኮሜንዴሽን ገባሁ። እያደግኩኝ 15 ዓመት ሰርቼ ነው እዚህ ፖዚሽን ላይ ደረስኩት አለች። ታዲያ ምንም አይነት እኮ የኢንተርቪው ኤክስፒሪየንስ የለሽም። አንቺ ስለማትረቢ ሳይሆን ኤክስፒሪየንስ ስለሌለሽ ነው። ምናልባት ነይ ግቢና እስቲ ስራውን ስሪ ቢሉሽ በእርግጠኝነት ጥሩ ሰርተሽ ታሳያቸዋለሽ። ምክንያቱም ያለሽ ኤክስፒሪየንስ የስራ ስለሆነ። ግን ኢንተርቪው ሲሉሽ ግን የኢንተርቪው ኤክስፒሪየንስ ስለሌለሽ ፌል አደረግሽ። ታዲያ እኔ ጋር መተሽም ማለት የነበረብሽ የኢንተርቪው ኤክስፒሪየንስ የለኝም እና ኢንተርቪው ላይ የበለጠ ጎበዝ እንደሆን እንድታግዥኝ እፈልጋለሁ ነው እንጂ አረባ ማለት አይጠበቅብሽም አልኳት። ታዲያ እናንተም ግን አንዳንድ ጊዜ ከራሳችሁ ምንድን ነው የምትጠብቁት? ልክ ኢንተርቪው ላይ ፌል ስታደርጉ ወይም ሚቲንግ ላይ ንግግር ለማድረግ ፌል ስታደርጉ፣ ማርኬቲንግ ላይ የተለያዩ ቦታዎች ላይ ፌል ስታደርጉ እኔ እኮ አረባም፣ እኔ እኮ አልችልም፣ እኔ እኮ አይሆንልኝም ነው የምትሉት? ወይስ ምን አይነት ልምድ አለኝ ኦኬ እውቀት ያንሳል ደግሞ መማር አለብኝ ነው የምትሉት? ራሳችሁን በደንብ ቼክ አድርጉልኝ። ወደ 6ኛው ሐሳባችን እንሄዳለን። 2 ሐሳቦች ብቻ ቀርተውናል። እስቲ እስካሁን ካነሳኋቸው ስህተቶች ራሳችሁን ምን ውስጥ አገኛችሁት? ኮመንት ላይ አሳውቁኝ። እስካሁን ደግሞ ይሄንን ፔጅ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣዩ ሐሳባችን ደግሞ አብዛኛው ሰው ንግግር ላይ ሳያስተውል የሚሳሳተው ስህተት ራስን ማወዳደር ነው። ልክ ሰዎች ንግግር ሲያደርጉ ስናይ እንደዛ መናገር አለብኝ ብለን እናስባለን። ከዛ ንግግር ስናደርግ ራሳችንን ኮምፔር የምናደርገው ከነዛ ሰዎች ጋር ነው። ግን ልናቅ አንችልም። እነዚህ
ሰዎች ምን አይነት ኤክስፒሪየንስ እንዳላቸው ምን አይነት ልምድ እንዳላቸው ለምሳሌ እዚህ ዩቲዩብ ቪዲዮ ላይ ነኝ ስታዩኝ ጥሩ እየተናገርኩኝ ስታዩ አንዳንድ ሰው ለመጀመሪያ ጊዜ ዩቲዩብ ሲቀርጽ እኔም ጥሩ መሆን ፈልጋለሁ ይሄንን ፔጅ ከከፈትኩት ኦልሞስት 1 ወር አካባቢ ሊሞላኝ ነውና ይሄው ቤቴ 1 ወሯ ነው በጣም ጥሩ ንግግር እያደረገች ነው ስለዚህ እኔም ዩቲዩብ ላይ እንደዚህ አይነት ኤክስፔክቴሽን ይኖረኛል ልትሉ ትችላላችሁ ግን አንድ ስለኔ የማታውቁት ነገር ከዛሬ 4 ዓመት በፊት ዩቲዩብ ላይ ሰዎች ዩቲዩብ ሲሰሩ ከኋላ ሆኜ ዳይሬክት አደርግ ነበረ ካውንስል አደርጋቸው ነበረ አይ ነበረ ስለዚህ ኤክስፒሪየንስ አለኝ ከዛ ደግሞ ራሴም ዩቲዩብ ቪዲዮዎችን በተወሰነ መልኩ መስራት ጀምሬ ነበር ከዛ ውጪ ሬዲዮ ላይ ሰርቻ ቃለው ስልጠናዎችን ለረጅም ዓመት ሰጥቻለሁ ኢቨንቶችን ሆስት አደርጋለሁ የካምፓኒ ትሬኒንጎችን ሰጣለሁ ስለዚህ የካሜራ ኤክስፒሪየንስ አለኝ ስለዚህ ልክ እንደዛ እናንተም ራሳችሁን ከማንም ጋር በፍጹም እንዳታወዳድሩ ምክንያቱም ሰዎች ያላቸውን ኤክስፒሪየንስ ያላቸውን ነገር ልናቅ ስለማንችል ማድረግ ያለባችሁ ራሳችሁን ከትላንትና ማንነታችሁ ጋር ያወዳደራችሁ ሁሌ የተሻለ ለመሆን መሞከር ነው ያለባችሁ በደንብ የተሻለ ተናጋሪ መሆን የምትፈልጉ ከሆነ ደግሞ እኛን ኮንታክት ማድረግ ትችላላችሁ ወደ መጨረሻው ሐሳባችን እንሄዳለን 7ኛውና የመጨረሻው ትልቁ ስህተታችን ደግሞ በደንብ መዘጋጀትን የሚተካ ዘዴ መፈለጋችን ነው ንግግር ላይ ጎበዝ ለመሆን ብዙ ዘዴዎችን እንፈልጋለን በደንብ መዘጋጀትን ግን የሚተካ ምንም አይነት መፍትሄ የትም አታገኙም ስለዚህ የሆነ ንግግር ለማድረግ በደንብ መዘጋጀታችሁን እርግጠኛ ሁኑ ለምሳሌ እኔ ይሄንን ዩቲዩብ ቪዲዮ ለመቅረጽ 10 ብለማመደውና አንዴ ብቻ ተለማምጆ ብገባ በእርግጠኝነት የተለያየ ዩቲዩብ ቪዲዮ ነው የምሰራው ልክ እንደዛ እናንተም ፕሬዘንቴሽን ሚቲንግ የተለያዩ ቦታዎች ላይ ንግግር ስታደርጉ ምን ያህል ደጋግማችሁ ትለማመዳላችሁ እሱን ሁሌ ጥያቄ ምልክት ውስጥ ከተቱልኝ አብዛኛው ሰው በደንብ ሳይለማመድ ከራሱ ብዙ ነገር ይጠብቃል እውነታውና ሚስጥሩ ያለው ግን በደንብ መለማመድ ውስጥ ነው አንድ ማርክ የሚባል ሰው ፖድካስት ላይ ሲጠየቅ እንዲህ ይላል ቴክቶኮችን ንግግር ያደርጋል ትሬኒንጎችን ይሰጣል የተለያዩ ቦታዎች ትልቅ ኤክስፒሪየንስ አለው ከ40 ዓመት በላይ ኦልሞስት ሰርቶበታል ፐብሊክ ስፒኪንግ ላይና ልክ ንግግር ሲኖርብህ ምን ያህል ትለማመዳለህ ሲባል ለየትኛውም ንግግር የመጨረሻ ዝቅተኛ አልተለማመድኩም የተባለ ቀን ምን ለማመደው 12 ጊዜ ነው ብሎ ተናግሯል አስቡት ብዙ ሰው ግን ፖድካስቱን ያይና ታድሎ ንግግሩ እኮ ጥሩ ነው በተፈጥሮ ያመጣው እድለኛ ነው እያለን እናወራለን አስባችሁታል የመጨረሻ ትንሹ 12 ጊዜ መለማመድ ነው ያለው ስለዚህ በደንብ መለማመድን የሚተካ ዘዴ መፈለግ አቁሙና ኤኒ ፕሬዘንቴሽን ሲኖርባችሁ በደንብ ተለማመዱ እዚህ ድረስ ስላደመጣችሁኝ እጅግ በጣም አመሰግናለሁ አብራችሁ የቆየሁት ቤተልሔም ወዳጆ ነኝ ቀጣይ ሰኞ ደግሞ በሚገርም ቪዲዮና በሚገርም ሐሳብ እመለሳለሁ እስከዛው ድረስ ቸር ቆዩኝ